መስቀል የክርስትና ምልክት ከመሆኑ በፊት አሳ ነበረ። በድሮ ጊዜ ክርስቲያኖች ስደት ላይ ስለነበሩ በግልጽ ክርስቲያን ነሽ ብሎ መጠየቅ አይችሉም። ስለዚህ የራሳቸው መግባቢያ መንገድ ነበራቸው። መግባቢያ መንገዳቸው ምን ነበር መሰላችሁ? መጠየቅ የሚፈልግ ሰው መሬት ላይ ግማሹን የአሳ ክፍል ይስላል። ከዛ ሌላኛው ሰው ክርስቲያን ከሆነ ምን ማድረግ እንዳለበት ያውቃል፣ ካልሆነ አያውቀውም። ግማሹን የቀረውን የአሳ ክፍል ይስለዋል። ክርስቲያን ነኝ ማለት ነው። በዚህ ሁኔታ ነበር የሚግባቡት። ለምንድን ነው ይሰደዱ የነበረው? በሮማ ግዛት ጊዜ ለቄሳር ነው የሚሰገደው። ቄሳር እንደ አምላክ ነው የሚታየው። ክርስቲያኖች ደግሞ ከእግዚአብሔር ውጭ ለማንም አይሰግዱም ነበረ። ለመንግስቱ እንደ ጠላት ነበር የሚታዩት እና ከባድ ስደት ላይ ነበሩ። አሳን ለምንድን ነው የሚጠቀሙት? አሳ በግሪክ ቋንቋ ኤክተስ ማለት ነው እና ለእያንዳንዱ ፊደል ትርጉም ሰጥተውት ነበረ። እንደ ምህጻረ ቃል ነበር የሚጠቀሙት ኤክተስን። ለምሳሌ የመጀመሪያዋ ፊደል ኤዎስ ኢየሱስ ትወክላለች። ሁለተኛው ፊደል ቺ ክርስቶስ፣ ሶስተኛው ፊደል ቴዎስ የእግዚአብሔር፣ አራተኛው ፊደል ኤፕሰሎም ልጅ፣ አምስተኛው እና የመጨረሻው ፊደል ደግሞ ሲግማ አዳኝ የሚለውን። ስለዚህ አንድ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ማለት ነው። ከመግባቢያም ምልክት ውጪ የእምነታቸውም አዋጅ ነበረ። ዛሬ በመጽሐፍ ቅዱሳዊ የጤና መርህ ስር ስለ አሳ እናያለን። በመጽሐፍ ቅዱስ በጣም ብዙ ጊዜ ስለ አሳ ተጽፎ እናገኛለን። ለምሳሌ 2 ዓሳና 5 እንጀራን ኢየሱስ አብዝቶ ሕዝብ የመገበበት ታሪክ፣ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ያሳለፈበት ታሪክ፣ ጴጥሮስ ከአሳ አፍ ውስጥ ገንዘብ አውጥቶ የቤተ መቅደስ ግብርን የከፈለበት ታሪክ፣ ኢየሱስ ክርስቶስ የጠራቸው ደቀ መዛሙርቱ ራሱ አሳ አጥማጆች ነበሩ። ጴጥሮስ፣ እንድርያስ፣ ዮሐንስ፣ ያዕቆብ አሳ አጥማጆች ነበሩ። ከትንሣኤ በኋላ ኢየሱስ ክርስቶስ ምግብ ሰርቶ አብልቷቸው ነበር ደቀ መዛሙርቶች። ያ የሰራው ምግብ አሳ ነበረ። ሌሊቱን ሙሉ ለማጥመድ ሲደክሙ ነው ያደሩት። ምንም አልያዙም። ከዛ ኢየሱስ መጥቶ በቀኝ እንዲጥሉ ይመክራቸዋል። ይጥላሉ። በጣም ብዙ አሳ ይይዛሉ እና ወደ ዳርቻው ሲደርሱ እሳት ላይ አሳና እንጀራ ያያሉ እና ኑ ብሉ ይላቸዋል፣ ይመግባቸዋል። ከመገባቸው በኋላ ነው ኢቨን ከጴጥሮስ ጋር ያለውን ህብረት ያደሰው። አልወቀሳቸውም። እንደተገናኙ እንዴት ትክዱኛላችሁ? እንዴት ትሸሻላችሁ? ጴጥሮስ አንተ አላለም። በቃ አልገባችሁም ብሎም የትምህርት ጊዜ ምናምን አይደለም ያዘጋጀላቸው። ለማጥመድ ሲደክሙ ነው ያደሩት። እንደደከሙ ያውቃል፣ እንደራባቸው ያውቃል። ኑ ብሎ ነው ያላቸው። ከዛ በኋላ ነው ከጴጥሮስ ጋር ያለውን ህብረት እንኳን ያደሰው። እግዚአብሔር ስለ ሁለንተናችን ግድ ይለዋል። ስለ መንፈሳዊ ማንነታችን ብቻ አይደለም። ሲርበን ያውቃል፣ ሲደክመን ያውቃል፣ ግራ ሲገባን ያውቃል። ጥያቄዎቻችን ከመልሶቻችን ሲበዙ ይገባዋል። ከዛ በኋላ ነው እንግዲህ ጴጥሮስን ትወደኛለህ 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 ብሎ 3 ጠይቆ 3 የካደውን ያን ቃል የዋጀው ማለት ነው። ጴጥሮስ ሲክደው እሳት እየሞቀ ነበረ አይደል? ታስታውሱ እንደነበረና አሁንም የአሳ የተጠበሰበት እሳት ዙሪያ ጋር ነው ያደሰው ከጴጥሮስ ጋር ያለውን ህብረት። እኛም ደከምን አቃተን ምንልበት ቦታ ላይ እግዚአብሔር እንዴት እንደሚያበረታን እንዴት እንደሚያድሰን ያውቃል። እንግዲህ መጽሐፍ ቅዱስ ውስጥ ስለተጻፈው የአሳ ታሪኮች ይህን ያልካልን፣ በሕክምናው ደግሞ ያለውን ጥቅም እንስቲ። አሳ ማለት በጣም ጤናማና ሙሉ የሆነ ፕሮቲን የምናገኝበት ነው። ሙሉ ስንል ሰውነታችን በራሱ ማምረት የማይችላቸው 9ኙን አሚኖ አሲድ የምናገኝበት ነው። እነዚህ ንጥረ ነገሮች ለሰውነታችን ግንባታ፣ ለማገገም፣ ኤንዛይሞችን ለማምረት በጣም ጠቃሚ የሆኑ ንጥረ ነገሮች ናቸው ከአሳ የምናገኛቸው።
ለአእምሯችን በጣም ጥሩ ነው አሳ። የአእምሯችን ሴሎች የሚሰሩበትን ኦሜጋ 3 የምንለውን ንጥረ ነገር ይሰጠናል። ስለዚህ የመማር ብቃታችንን ከፍ ያደርገዋል፣ የማስታወስ ብቃታችንን ያሳድገዋል፣ በድባቴ ወይም በዲፕሬሽን በሽታ የመያዝ እድልን ይቀንሳል፣ በመርሳት በሽታ በዲመንሻ የመያዝ እድልንም ይቀንሰዋል። ለልባችን በጣም ጥሩ ነው። ምክንያቱም በሰውነታችን ውስጥ ከልክ ያለፈ የስብ ክምችትን ስለሚያስወግድ ብግነትንም ስለሚቀንስ ለልባችን ጤንነት በጣም ጥሩ ነው። ለአይናችን ጤንነት ጥሩ ነው። የአይን ድርቀትን ይከላከላል። ሰዎች ብዙ ጊዜ እድሜያቸው ሲገፋ የማየት አቅማቸውም ይቀንሳል፣ ለማንበብ ሲቸገሩ ምናምን እናያለና ይህ ማኪላር ዲጀነሬሽን እንለዋለን። ያን ይቀንሰዋል፣ ያን እድል ይቀንሰዋል። ስለዚህ ለአይናችን ጤንነት ጥሩ ነው። ነፍሰ ጡር እናቶች ቢወስዱት ለልጃቸው የአእምሮ እድገት በጣም ጠቃሚ፣ የሰውነታችንን በሽታ የመከላከል አቅም ከፍ ያደርገዋል። ሌላ አውቶ ኢሚዩን ዲዚዝ የምንለው ሰውነታችን ራሱን የሚያጠቃበት አይነት በሽታ ነው። እሱንም ለመከላከል ይረዳናል። ይሄ አውቶ ኢሚዩን ዲዚዝ የምንለው ሰውነታችን ራሱን የሚያጠቃበት በሽታ በጣም መጥፎ በሽታ ነው። እንግዲህ ኢሚዩን ሲስተማችን ማለት እንደ ወታደር ነው። ወታደር ታጥቆ ሄዶ ህዝቡን ከጠላት ይጠብቃላ። ልክ እንደዛ ኢሚዩን ሲስተማችን ታጥቆ ሰውነታችንን ከባክቴሪያ፣ ከቫይረስ፣ ከካንሰር ሴል ይጠብቃል። ግን ችግር በሚፈጠርበት ጊዜ ኢሚዩን ሲስተማችን ላይ ኢሚዩን ሲስተማችን መልሶ ሰውነታችንን ያጠቃል። ካንሰሩን ለመግደል የታጠቀውን ትጥቅ ተጠቅሞ ልባችንን ሊያጠቃ ይችላል፣ አይናችንን ሊያጠቃ ይችላል፣ ኩላሊታችንን ሊያጠቃ ይችላል፣ የተለያየ የሰውነት ክፍላችን እና ያ ማለት ትጥቅ ታጥቆ ህዝብ ለመጠበቅ የሄደ ወታደር ተመልሶ ህዝቡን ቢያጠቃ በጣም ከፍተኛ እልቂት ነው የሚፈጸመው። ይሄ አውቶ ኢሚዩን ዲዚዝ እንዳይፈጠር ይረዳናል። አሳን መውሰድ ስንል በሳምንት 2 ወይ 3 በቀጣይነት መውሰድ ጥሩ ነው። ሌላ የሰውነታችንንም ክብደት ለመቆጣጠር ይረዳናል። አሳ ስንበላ ቶሎ የመርካት ቶሎ የመጥገብ ነገር አለ። ቶሎ ደግሞ እንዳይርበንም ያደርጋል። ይሄ ውፍረትን ለመከላከል ወይ ደግሞ የሰውነታችንን ክብደት ለመቆጣጠር ጥሩ ነው። ግን የሀገራችን ሰዎች እንደሚሉት አሳን መብላት በብልሃት ነው። በእርግጥ ለአጥንቱ ነው እንደሚባለው፣ ግን ሜርኩሪ የሚባል ንጥረ ነገር በጣም ጎጂ የሆነ ንጥረ ነገር ደግሞ አሳዎች ውስጥ አለ። እና እንዴት ነው ጥንቃቄ የምናደርገው? ይሄ ንጥረ ነገር ወደኛ ገብቶ ተጽዕኖ እንዳያደርግብን ከ2 በላይ ወይ ከ3 ጊዜ በላይ በሳምንት አለመብላት። ሌላ ደግሞ ትናንሽ አሳዎችን መመገብ ጥሩ ነው። ለምንድን ነው? ትላልቅ አሳዎች ይሄ ክምችታቸው የሜርኩሪ ክምችታቸው ከፍ ይላል። ሜርኩሪ የምንለው ንጥረ ነገር ፋብሪካዎች ወደ ወንዝ በሚለቁበት ጊዜ አሳዎች ደግሞ ወደ ሰውነታቸው ያስገቡታል። በጣም መጥፎ የሆነ ተጽዕኖ ነው ሰውነታችን ውስጥ ከገባ ያለው። ለምሳሌ አሁን ለልባችን አሳ ጥሩ ነው፣ ለአእምሯችን ጥሩ ነው ያለው ተቃራኒ የሆነ ተጽዕኖ ያሳድራል። የአእምሯችንን የማስታወስ ችሎታ፣ የማሰብ ችሎታ ይቀንሰዋል። እርጉዝ እናቶች ከወሰዱት ወደ ልጃቸው አልፎ የመሄድ አቅም ስላለው የልጆችን የአእምሮ እድገት ያዘገያል፣ የደም ግፊትን ይጨምራል። ስለዚህ አሳን መብላት ብልሃት ነው። አሳ ሲባል ብዙ ጊዜ ብዙ ሰው ለአእምሮ ያለውን ጥቅም ያውቀዋል። ልላችሁ የምፈልገው አሳ ለአእምሯችን በጣም ጠቃሚ እንደመሆኑ የእግዚአብሔርን ቃል ማንበብ፣ ማጥናት፣ ማወቅ ለአእምሯችን መታደስ በጣም አስፈላጊ ነው። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነት መጽሐፍ ቅዱሳዊ የጤና መርህ እንዲደርሳችሁ ይሄን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። ላይክ እንድታደርጉ፣ ሼር እንድታደርጉም ጋብዛችኋለሁ። የሳምንት ሰው ይበለን።